እግዚአብሔር እጅ ከእኛ ጋር ሲሰራ አይተናል ባይናችን ክንድ ሲዘረጋ ጨለማ ሲበራ ሌሊቱ ስታነጋ ቅጥር ሰርተህልን ስትጠብቀን ተግተህ ስትጠብቀን ተግተህ እንደ አይነ ብሌን እንዲያው ተጠንቅቀህ እንዲያው ተጠንቅቀህ ስራችንን ሁሉ እየከወንክልን ዛሬ ላይ ደርሰናል ጌታ ቀድመህልን አባ ቀድመህልን። ስለ ክብር ነግሮናል፣ ያውም ስለ ዘላለማዊ ክብር። በአባቴ ቤት ብዙ መኖሪያ አለ፣ እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ብሎናል። ጌታ ኢየሱስ ክርስቶስ በመምጣቱ ከእርሱ ጋር ስለምንካፈለው ደስታ ቅዱሳት መጻሕፍት ይነግሩናል። ደግሞም ስለምንቀላቀለው መንግሥትና ሕይወት ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ነው የሚለው። ሰምታችኋል? ዓይን ያላየው ማለት ዓይን የሚባል ያላየው ማለት ነው። ጆሮ ያልሰማው ማለት ጆሮም ቢሆን ሰምቶት የማያውቅ ይላል። በሰው ልብ ያልታሰበ ነው የሚለን። ሰው ጨርሶ ሊያስበው የማይችል ክብርና ደስታ ሕይወት ይጠብቀናል ወገኖቼ። በዚህ ቤተ ክርስቲያን ውስጥ ባሪያ ጨዋ የለም፣ ሁሉ በክርስቶስ ነው አንድ የሆነው። ሥጋ በለበሰ ፍጥረት ሁሉ ላይ ባለሥልጣን ነው ጌታ። የኢየሱስ ክርስቶስ ራስነት በቤተ ክርስቲያን ብቻ አይደለም፣ ከሁሉ በላይ ራስ እንዲሆን ነው እግዚአብሔር ኢየሱስን ለቤተ ክርስቲያን የሰጠው። አስቀድሞ እሱን ሰጠን እንድናምንበት፣ ሕይወት እንድናገኝበት፣ ከጨለማው ሥልጣን ነፃ እንድንወጣበት። ደግሞ ካዳነን በኋላ እግዚአብሔር ኢየሱስን ለማን ሰጠን? ለቤተ ክርስቲያን። ይስሐቅ ያስደንቃል፣ ያዕቆብ ያስደንቃል፣ ሳራም ታስደንቃለች፣ አቤልም ያስደንቃል፣ ኖህም ያስደንቃል፣ ሄኖክም ያስደንቃል፣ ሙሴም አስደናቂ ነው።